እሺ ተመልካቾቻችን እንግዲህ ዛሬም በጣም ወሳኝ የሆነ ለቢዝነሳችሁ ለምትጀምሩት ቢዝነስ ወይ ለጀመራችሁ ሰዎች የሚሆን ወሳኝ ነገር ሀገራችን ሆነ ዓለም አቀፍ የሆነ የሚጠቅም ፕሮግራም ይዤላችሁ መጥቻለሁ። ይህ ምንድነው? ስሞል ቢዝነስ የጀመርን ሰዎች ወይ ደግሞ ልንጀምር ያሰብን ሰዎች ለምን ቢዝነሶች ይከስራሉ፣ ለምን ደግሞ ያቋርጣሉ፣ ለምን ደግሞ ሩቱን የሆነ የቅጥር ስራ የሚመስል አይነት ስራ ለምን እንሰራለን፣ ምንድነው ምክንያቱ ብለን ብዙ ጊዜ እናስባለን። መፍትሄ ያለው ምክንያቱም ይታወቃል። አንድ ስድስቱን ይዤላችሁ መጥቻለሁ ከነ መፍትሄው። ይሄን ከሰማችሁ በእርግጠኝነት ቢዝነሳችሁ የተስተካከለ ይሆናል። ያልጀመራችሁም በእርግጠኝነት እንደምታተርፉበት እርግጠኛ ነኝ። እንዲሁም እናንተ ይሄ ነገር ተጠቅማችሁ ዝም እንዳትሉ ለሰዎች ሼር ማድረጋችሁን አትርሱ። ይሄ ፔጅ የተከፈተው ብዙዎችን ለመርዳት ነው። በቢዝነስ አይዲያዎችን ማምጣት፣ ቢዝነስ አይዲያዎችን፣ ያንን አይዲያ ተመልክቶ ደግሞ ቻሌንጆች ይኖራሉ። ያንን ቻሌንጅ መፍትሄዎች፣ እንዲሁም ደግሞ ኦፖርቹኒቲዎች፣ ለምን ይህን ቢዝነስ መረጠን የሚለው ዋናው ነገር፣ እንዲሁም ቦታ፣ የአካባቢ የቢዝነስ ቦታ ሎኬሽን ስንፈልግ ማስታወቂያ እንዴት እንስራ፣ ከስተመር እንዴት እናስተናግድ፣ የሰው ኃይል እንዴት ነው የምናስተዳድረው፣ በጣም ብዙ የቢዝነስ መልሶችን የሚያገኙበት ቻናል ነው። በዚህ ሰብስክራይብ አድርጋችሁ የደወል ምልክቷን መንካታችሁን አትርሱ። ለሰዎች ደግሞ ስለሚጠቅም ሼር አድርጉልን። ስድስቱን ምክንያቶች ቀድሜ ባጭሩ ልንገራችሁ። የመጀመሪያው ምክንያት የገንዘብ አያያዝ ነው። ገንዘብ አያያዝ ከፍተኛ ችግር አለ። በብዙ መንገድ መማር እንችላለን። በቀላል 20-30 ደቂቃ ቢፈጅብን አንድ ቢዝነስን ገንዘብ አያያዝ መማር እንችላለን። በስክሪፕቶም በኮምፒውተር ልናደርገው እንችላለን። ግን የገንዘብ አያያዝ ችግር ነው። መፍትሄውን በኋላ እነግራችኋለሁ። ሁለተኛ ትክክለኛ ማስታወቂያ አለመጠቀም ወይም ደግሞ ኦንላይን ከሆነ ደግሞ ትክክለኛ የሆነ ፕላትፎርም አለመጠቀም ነው። እነዚህ የመጀመሪያው ችግር ናቸው። ሶስተኛ ታርጌት ከስተመር፣ እኛ የሆነ ቢዝነስ ስንጀምር ማነው ደንበኛ የሚለውን ነገር አጥንተን አንገባ። ለሁሉም ሰው ለመሸጥ እንዘጋጃለን። ይሄ ሶስተኛው ችግር ነው። ሌላ የሰራተኛ አያያዝ፣ ሰራተኞቻችንን በጣም በመጥፎ ስለምንይዝ ድርጅታችንን አፌክት ያደርገዋል። ሰራተኛ አያያዝ ራሱን የቻለ በጣም ትልቅ ችግር ነው። እነዚህ አራቱ ናቸው። አምስተኛው የምትሸጡለት ሰው ለምን እንደምትሸጡለት፣ ለምን የሚገዛችሁ ማወቅ አለባችሁ። ለምንድን ነው የሚገዛችሁ? እናንተ ጋር ለምን መጣ ከሌላ ሰው መርጦ? ወይ ደግሞ አገልግሎታችሁ ሊጠቀም ለምን እናንተ ጋር ወደደ? ያንን በደንብ ይዩት። በደንብ ማርኬቲንግ እንድትሰሩና ሰዎች በደንብ እንድትጠሩ ይጠቅማቸዋል ማለት ነው። መጨረሻው ስድስተኛው ምንድነው? ሁሉንም ስራ ራሳችን ለመስራት መሞከር። አደጋ አለው። እንደተለመደው ታያችሁ፣ ራሱ ገበያ ሄዶ እቃ ያመጣል፣ ምግቡን ራሱ ይሰራል። ለምሳሌ አንድ ምግብ ቤት ሬስቶራንት ብንል ራሱ ይሰራል፣ ኩክ ያደርጋል፣ ራሱ ያስተናግዳል፣ ራሱ ገንዘብ ይቀበላል። አንድ ሰው ይህን ማድረግ አይችልም። ግን ብዙዎች እንደዛ ነው የምንለፈውና ሰዎች እንቅጠር። ድርጅት ያቋቋመው ሰው ለመቅጠር ነው እና ሰው እንቅጠር። አንዱ ምክንያት ሰው ለመቅጠር ስለሆነ ሰው እንቅጠር። እነዚህ ስድስቱ ምክንያቶች አሉ ድርጅታችንን የሚያወርዱት ወደማይሆን ወይ ደግሞ ወደ ኪሳራ የሚከተል ማለት ነው። ይህንን በደንብ እዩት። እኛ ይህን ነገር ስናመጣ አብረን መፍትሄ የምናመጣበት ምክንያት እናንተ ይህን አይታችሁ ተጠቅማችሁ ቢዝነሳችሁ ሪል የሆነ ገንዘብ እንዲያመጣላችሁ ለመርዳት ነው። ስለዚህ አንድ በአንድ እናያቸው። ኦኬ፣ የመጀመሪያው ያልነው ታርጌት ደንበኛ፣ ማለትም ለማን እንደምሸጡት አለማወቅ። ቢዝነሱን ኦልሬዲ ሊጀምሩት ነው፣ ተዘጋጅታችኋል፣ ግን ለማን ነው የምትሸጡት? እሱን በደንብ በተጻፈ መልኩ ምርቱን ከማዘጋጀታችሁ በፊት ወይ ደግሞ ገዝታችሁን ለመሸጥ ከመዘጋጀታችሁ በፊት ማን ነው የሚገዛኝ ብላችሁ፣ ጾታ ከሆነ እድሜ ከሆነ ሎኬሽን ወይ ደግሞ አካባቢ ከሆነ ወንዶች ናቸው ሴቶች ናቸው፣ እዚህ አካባቢ ያሉት ናቸው፣ የገጠር አካባቢ ያሉት ሰዎች ናቸው፣ ወይስ የገጠር ከተማ ነው የሚሉት፣ ወይስ እንደዚህ የደመቀ እንደ አዲስ አበባ አይነት ከተማ ነው የሚሸጠው ብላችሁ ሎኬሽኑን ማየት። ጾታም እንደዚህ። እድሜ ደግሞ ከስንት እስከ ስንት እድሜ ያሉ ሰዎች ይገዙኛል፣ ህፃናቶች ናቸው፣ ትልቅ ሰዎች ናቸው፣ ሽማግሌዎች ናቸው ብለን ማየት ያስፈልጋል። የተዘጋጀንበትን እቃ ለመሸጥ ከማውጣታችን በፊት ማን እንደሆነ ደንበኛችን፣ ያ በጣም ያግዘናል። ቢዝነሳችን ለረጅም ጊዜ ገቢ እንዲያገኝና ፔባክ ፔሪዱ ማለትም ዋናችን ላይ ቶሎ እንድንመለስ ይህ ይጠቅመናል። ይህን በሲሪየስ ስሩት። ሁለተኛው ደካማ የሆነ ማስታወቂያ ነው የምንለው እኛ። ደካማ የሆነ ማስታወቂያ ማለት ቢዝነስ ከፍተናል፣ ግን ለሰዎች ይህን ከፍቻል፣ ኢቨን ለምናውቃቸው ሰዎች ይህን አለኝ እኔ ጋር እና እስኪ ተጠቀም ለንም አናስተዋውቅም። እኛ ለማስተናገድ ለመሸጥ ከፍተ ነው ለምናውቃቸው ሰዎች እንኳን ማስተዋወቅ ካልቻለን ቢዝነሱ ይወድቃል። ብዙ ጊዜ በማስታወቂያ ነው ሰዎች ይፈልጋሉ። ፈላጊና ተፈላጊ አለመገናኘት ነው እንጂ እናንተ የከፈታችሁት ነገር፣ እናንተ የያዛችሁት ነገር፣ እናንተ የምትሰጡት አገልግሎት ይፈልጋል፣ ግን አላገኛችኋቸው። ታውቃላችሁ፣ በጣም ትልልቅ ድርጅቶች ብዙ ወጪ ነው የሚያወጡት። ከትርፋቸው ላይ በጣም ብዙ ወጪ እያወጡ ነው ማስታወቂያ የሚሰሩት። ይታወቃሉ። አሁን ኮካኮላ፣ ኢቨን ንግድ ባንክ ይታወቃል፣ ግን ማስታወቂያ ይሰራል። ልክ እንደዛ የእናንተ ደግሞ ትንሽ ድርጅት ስለሆነ እነዚህን ነገሮች ለማስተዋወቅ የተወሰነ በጀት ብታደርጉም ጥሩ ነው። በተቻለው መጠን በፍላየርስ፣ በፖስተር፣ በባነርስ ማስተዋወቅ፣ ለሰዎች መንገድ፣ ንገርልኝ ማለት ደንበኛችሁ ብዙ መንገድ። ከዚህ ጋር ተያይዞ ዲጂታል ላይ ወይ ደግሞ ኦንላይን ላይ የምትሰሩ ሰዎች ደግሞ ፕላትፎርም
አጠቃቀማችሁን በየጊዜው እያሳደጋችሁ ቲክቶክ ላይ ከሆነ ማስታወቂያ የምትሰሩት በደንብ እንዴት እንደምታስተዋውቁት፣ ዩቲዩብም ፌስቡክም የራሳቸው አልጎሪዝም አላቸው። ያንን በደንብ በማጥናት እዛ ላይ ማርኬቲንጋችሁን መስራታችሁን አትርሱ። ከነ መፍትሄው የነገርኳችሁ ነው። በእርግጠኝነት እንደሚጠቅማችሁ እርግጠኛ ነኝ ማለት ነው። እሺ ገንዘብ አያያዝ ከመጣን ገንዘብ አያያዝ ያው እንዳልኳችሁ ነው። የሸጥን አንዳንድ ጊዜ ከቤት የሆነ ነገር አምጣ ስንባል ከዛ ቢዝነስ ላይ ሄደን ወደ ቤት እንገዛለን። ደግሞ ከሌላ ቢዝነስ ደግሞ ገንዘብ ሲመጣ ታንቀላቅለዋለን። ጥሩ ነው አዲሽናል ኢንቨስትመንት። ነገር ግን ተመዝግቦ በትክክል ምን ላይ እንደዋለ በደንብ ተመዝግቦ መሆን አለበት። ድርጅቱ እየተረፈ መሆኑና እየከሰረ መሆኑን በገንዘብ አያያዝ ነው የምንለየው። ስለዚህ በየቀኑ የሚሸጠውን እየመዘገብን ገንዘቡን በትክክል ፍሎውን እየተጠቀምን እያየን ከሄድን በእርግጠኝነት ድርጅቱ እያተረፈ መሆኑን እየከሰረ መሆኑን ቶሎ በጣም ብዙ ሳንጎዳ እንደርስበት ስለምንችል ምዝገባ ማካሄዳችንና ገንዘብ አያያዛችንን ቼክ አድርጉ። ዲቴል የሆነው ነገር ወደፊት ይመጣል ለብቻ። ሌላ ሰራተኛ አያያዝ ያወራነው ነገር ሰራተኞች ስንቀጥር በትክክል እያሰለጠንን እኛ እንደ ድርጅታችን እንዲሆን የምንፈልገውን ነገር እየነገርናቸው ማሰልጠን ይኖርብናል። ደንበኛ አያያዝ ከሆነ ፈገግ በቃ የማይወዱ ሰዎች አሉ። ፈገግታ እንዴት እንደሆነ ደንበኛ ማለት እንዴት ማምጣት እንዳለባቸው ማሰልጠን፣ ንጽህናን በተመለከተ ማሰልጠን ነው እንጂ አያያዛችን ሊገፋቸው ይችላል። ሌላ ቦታ ሄደው ሊሰሩ ይችላሉ። በዚህ ከሆነ ለምን ሌላ ቦታ ሊሰራም ይላሉ። የኛ ግን አያያዝ ያስፈልገዋል። እያተረፍን ከሆነ ከትርፋችን ላይ ማካፈላችን አንርሳለን እነሱ። ምክንያቱም እነሱ የኛ ቡድን ናቸው፣ ቲም ናቸው እንጂ ሰራተኛና አሰራኝ ብቻ አይደለም። ላይሰንሱ የእናንተ ነው። ነገር ግን እነሱ በሚያመጡት ኮንትሪቢሽን እያተረፋችሁ ስለሆነ እነሱን እንደ ሰው መያዝ፣ እንደ ቲምም ደግሞ እንደ ቡድን እየተነጋገሩ በየጊዜው ከነሱ ጋር ተለማምዶ መስራት። አንዳንድ ጊዜ ሰዎች ናቸውና የሆነ እኛ ላይ የሚከሰት እነሱ ላይ የሚከሰትና ቀርቦ ማዳመጥ ማነጋገር ያስፈልጋል። ይህንን በደንብ አስቡበት። ዲቴል የሆነ ትምህርት አለው እናመጣለን ወደፊት፣ ግን ይሄ ለአሁኑ እንድታስቡበት ይጠቅማቸዋል ማለት ነው። ስድስተኛ ለደንበኛችሁ የምትሸጡለትን ነገር ለምንድን ነው የሚገዛችሁ? እኔ ጋር ለምን መጣ ብላችሁ ጠይቃችሁ ታውቃላችሁ? ሰልፍ ነው። እናንተ ሰልፍ እያስተናገዳችሁ ግን እናንተ ጋር ለምን ጎርፎ መጡ? ያንን ማወቅ አለባችሁ። ሌላ ቦታ ውድ ስለሆነ ነው? የኔ እቃ በጣም ኳሊቲ ስላለው ነው? ቅናሽ ስላደረኩ ነው ገንዘብ? ምክንያቱ ግዴታ ማወቅ አለባችሁ። የሚደረገው እርግጥ እንዲመጡ የሆነ ዘዴ ይዘይዳል። ግን ያ ነገር ሳይሆን ድንገት ደንበኛ እኛ ጋር ከበዛ በምክንያት ስለሆነ ምክንያቱን ማወቅ ይኖርባቸዋል። ያንን ተከትላችሁ ለረጅም ሰዓት ያንን ስራ እንድትሰሩት ይጠቅማቸዋል። ለምን እናንተ ጋር እንደመጡ መለየት ይኖርባቸዋል ማለት ነው። ለምን እንደምትሸጡለት እሱንም ከዚህ ጋር ተያይዞ እዩት። ለምን ያው ቡቲክ ላይ ካልገዛው ይሆናል ማይሆን ይሆናል። ለምንድን ነው የምትሸጡለት? ድጋሚ እንዳይመጣ ነው ወይስ አሁን ሄደው ጠቦታል ድጋሚ መጥቶ ተጣልቶን እንዲሄድ ነው? ሁለተኛ እኛ ጋር እንዳይመጣ ነው? ያንን ለምን ነው የምትሸጡለት? ስለዚህ እንዲያምርበት ቡቲክ ሆነ ስታዩት በቃ ይሄ ፊት ያደርጋል የምትሉት ነገር ለመሸጥ ሳይሆን ሪል ፊት የሚያደርግ ሪል የሚወደው ልብስ ስለሆነ ብዙ ጊዜ ያስታውሳቸው ሊገዛ ሲፈልግ ወደ እናንተ ይመጣል። ያንን የመሰለ መስተንግዶ ማድረጋችሁን አትርሱ። ብዙዎች ይህን ስለማናደርግ ነው ወደ ኪሳራ የምንዳረገው። እነዚህ 6 ምክንያቶች ናቸው። አንዳንዶች ሌላ ነገር ይገጥማቸዋል፣ ግን መፍትሄ ሁሉም አለው። ሁሉም መፍትሄ አለው። ፎከስ አድርጎ አስቦ ቢዝነስን መስራት፣ ዴይሊ ተከታትሎ መስራት ያስፈልጋል እንዲያድግ ቢዝነሳችሁ። ማደግ ማለት ሌላ ቅርንጫፍ መክፈት፣ በትልቁ ያንን ነገር ማድረግ። ለምሳሌ ትንሽ ቁርስ ቤት ከሆነ ቀስ እያለ ወደ ሬስቶራንት፣ ቀስ እያለ ወደ ሆቴል እንዲያድግ እንደዚህ አይነትን ስህተቶች እየነቀፉ አውጥቶ መልስ መስጠት ስለሚያስፈልግ ይህንን አይዲያ አምጥቼላችኋለሁ። ስለተከታተላችሁ በጣም እናመሰግናለን። ሼር ማድረጋችሁ ለሰዎች አትርሱ። ሌሎች እንደዚህ የሚጠቅሙ ቢዝነስ አይዲያዎች ይዘን ስንመጣ ሰብስክራይብ አድርጉ። እናመሰግናለን።